የለም ግን እኔ ለነዚህ ልጆች ለልጆቹ ስለልቦናቸው በጣም ተቆርጧል አይደው አይ ሌላ ልጅ አለኝ የናንተን ስም አልጠራ ከዛ ጓደኞች አበሸቁ ምን አሉ ሰላም ኢትዮጵያ እንዴት ናችሁ ላይ ተከብራችሁ ዩቲዩብ ቻናላችን ተከታዮች ነው እንደተለመደው ባሪፍ ቪዲዮዎች ተመልሰናል ይሄን ቪዲዮ ማየት ጀምሩ ላይክ በማድረግ ጀምሩ ዩቲዩብ ቻናላችን አዲስ ከሆናችሁ ዩቲዩብ ቻናላችን ሰብስክራይብ በማድረግ ቤታችን ተቀላቀሉ እንላለን በቅርቡ ድምጻዊ ኢሳያስ ታምራት ባላገሩ በሰይፉ ቤስ ቀርቦ ነበር በቀረበበት ጊዜም ስለ ቀድሞ ሚስቱና ስለ ልጆቹ አልተናገረም ተብሎ የቀድሞ ባለቤቱ አቤቱታዋን አቅርባለች የሷ አቤቱታ ምን ይመስላል የሚለውን ቢያንስ ለምንድነው የከሌና የዳዊትና የነብዩ የሚባሉ ልጆች አሉኝ ብሎ ያላለው ብሎ ነው የጠየቀኝ እኔ ልጆቹንም ምላቸው የነበረው ነገ ይመጣል ከነጎደ ይመጣል ሌላ ሀገር ነው እንደዚህ ነው ለስራ እዛ ስለሚቀመጡ ነውና እስቲ ለናቴ እንኳን አብሬ እንደማሳድግ ነበር የምታውቅ እዛም በቃ ትንሽ አስቸጋሪ ባህሪያቶች ነበሩ እሱን ለመመለስ ወደ ዳርታች ብያለሁኝ በባላ ሀገሩም አስተዋጽኦ አድርጋለሁኝ በጣም ያው ሁሉም የሚያውቀው ነገር ይሄ ባለፈመት ዘይዳብ እንግዲህ የቀድሞ ባለቤቱን አቤቱታ እንደሰማችሁት ነው ልጆቹ እንግዲህ ሁለት ልጆች አሉት ከዚህ ሴት ሁለት ልጆችም ስለነሱ ኢቢኤስ ላይ ማለት ሰይፉ ጋር በቀረበበት ሰዓት ባለማንሳቱ የተሰማቸው ስሜት እነሱ እንዲገልጸዋል ዳዊትማ ኢሳያስ ዳዊት ኢሳ እንተዋወቅ ነብዩ ኢሳያስ ይባላል አይ ሌላ ልጅ አለኝ የናንተን ስም አልጠራ ከዛ ጓደኞች አበሸቁ ምን አሉ አይ አባት አይደለም አንተ ምን አልካቸው አይ እኔማ ዝም ብያቸው ነው የሄድኩት እነሱ ግን አበሸቁ አይ አባት ነው ደግሞ የቁርጥ እሱን ነው እኮ የምትመስለው አይደል ሌላ ማረጋገጫ አይፈልግም እንግዲህ ልጆችን አቤቱታም ሰምታችኋል በዚህ ጉዳይም ራሱ ድምጻዊ ኢሳያስ ታምራት ተጠይቆ የሰጠው መልስም የሱን ምላሽ ተከታተለን እንመለስ አይ ቲንክ ከፕሮግራም መጣበባቸው ይሁን ከምን እንደተነሳ አላቀም እንጂ በጣም ዛሬ አይደለም ከዚህም በፊትም አይደለም መቼም ያው በእነሱ እንደማለደራደር እኔም አቋዋለሁ ውስጣቸው የሚያቋና በመሃል ያለ የተፈጠረ የሆነ ነገር ስለነበረ ነው መራራቁም የመጣው ዞሮ እኔ የዳዊት እንዲሁም ደግሞ ሁለተኛው ልጅ እኔ ባባ ነው ማለት በባባም አባት መሆኔ ምንም ግልጽ ነውና የማራ ማየትም ሁለት እህታቸው መሆኗም ግልጽ ነው ስለዚህ በዚህ አጋጣሚ ላይ የተፈጠረው በሚዲያ ዛ እንግዲህ ኢሳያስ ታምራት የሰጠው ምላሽ እንደሰማችሁት ነው በእውነትም ኢቢኤስ ላይ በቀረበበት ሰዓት ለቀድሞ ሚስቱና ለልጆቹ ስለ ልጆቹ ባለመናገሩ ጥፋተኛ እንደሆነ ራሱን ገልጿል ማለትም ትክክል ነው ስለ አሁን ስላለበት ዳርና አሁን ስላለችው ልጅ እንጂ ከዚህ በፊት ስለነበረው ትዳርም ሆነ ስለ ሁለት ልጆቹ አልተናገረም ነበር ዛሬ ግን በእንደይነታ ይፈወጣል ወደ ሌላ ቪዲዮ እንለፍ ቀጣይ ቪዲዮአችን የዚች ልጅ ድንቅ ብቃት የመስፈን ችሎታ እስኪ ልጋብዛችሁና አይተነው እንመለስ ሌላ ጀምበር ወጣች ሰማዩ ደመቀ አዲስ ነገር አጣው ለኔ አዲስ ራቀ ምን ባልተፈጠርኩ እንደልተወለድኩ የዘጠኝ ወር ቤቴን እናቴን ረገምኩ አቤት የሰማዩ የት ነው መቀመጫ አልቅሼ ለምን ወድቄ ከጫማ ከሰው መሃል ነበርኩ ዛሬ ምድረ በዳ የጥንቱን ሳስበው ስሜቴ ተጎዳ ዋው ግሩም ድምጽ ነው ያለው በጣም ያም በነፃነት ወርቅነህ እየተዘጋጀ በኢቢኤስ የሚቀርበው የቤተሰብ ጨዋታ ላይ የቀረበው የሰውዬ ምን አጋጠመው እንዴ ታጋይ እግረኛ ታጋይ መሳሪያ ባቡ ወራ ተመደባ ባቡ ወጣ ጋምባሌ አራለ ደማሉ መደም
እና እምቢያል ነው እሺ ታጋይ ወያኔ ወይኔ ነው እኮ የሚለው ወያኔ የሚመስሎ ከኮሜዲያን አብርሃም የቆዩ ቪዲዮዎች መካከል እስኪ አንዱን ልጋብዛችሁ። እሱ ግን ይው ሐኪሙ በእንግሊዘኛ ስለተማረ ራንሱ አይሰማውም እንጂ አማርኛውን እንደ ገጠሬ እኮ አምንቱን በሽታውን የሚገልጽ የለም ምንህን ነው የሚያምህ ሲለው የሰራ ጅስሜ እንዴት እንዳይነጠላ ስትል እንዴት ነው እንግዲህ ሄደ ስለው ይመጣል መጣ ስለው ደግሞ ይሄዳል እግሬን ስለው ወደ ሆዴን ስለው ወደ አናቴ እንዲሁም ሐኪም ምን አታከለው ተግር ጥፍሬስ ተራስ ጠጉር ይመዘኛል እንዴት እንዲህ አረግ ታሻውም እንደ ጠፍር እየዘረጋ ያጠፈ እንደ ማጭድ እየቀነፈ እንዲሁ ሲያቦካ ሲጋግረኝ ሲጠመዝዝ ሲያራግፈኝ ውልና ያው ማታ ላይ እንደስጥ መደብ ያላሰጣኛ እንግዲህ አብርሃም አስመላሽ እጅግ በኢትዮጵያ ኮሜዲያን ዘርፍ ውስጥ እጅግ ተወዳጅ የነበረ ኮሜዲ ነው። አሁን ሰዎቹ በጣም የሚወደዱና የሚታዩ ናቸው። አንድ ቪዲዮ ልድገማቸው። ግሩም ቪዲዮ ነው። ቀጣይ ደግሞ ማሳያችሁ ቪዲዮ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በልጁ ሰርግ ሲዘምር የሚያሳይ ነው። ተጋበዙ። ወደ ቀጣይ ቪዲዮአችን እንለፍ። የቀጣይ ቪዲዮአችን የቀበጡለት ምን ያጋጥማል ነው የሀገሬ ተረት። እዩት እስኪ። ተማ ወንድማለም እንግዲህ ውድ ላይ የተከበራችሁ የዩቲዩብ ቻናላችን ተከታታዮች ለዛሬ ይዤላችሁ የመጣሁት ወቅታዊና አዳዲስ ቪዲዮዎች ይህን ይመስሉ ነበር። ዘና እንዳላችሁበት ባለ ሙሉ ተስፋ ነኝ። ይህን ቪዲዮ እያያችሁ ከሆነ ላይክ በማድረግ የቻናላችን ያድግ ዘንድ የበኩላችሁን አስተዋጽኦ አድርጉ እንላለን። በቀጣይ በሌላ አሪፍ ቪዲዮዎች እስክንገናኝ በያላችሁበት እጅግ ሰላማችሁ ይብዛላለሁ። ሰላም ኢትዮጵያ፣ ሰላም ኢትዮጵያውያን።